ሰላም ዛሬ እንግዲህ በቻፕተር 4 ኢንተርኔት ኦፍ ቲንግስ ወይም አይኦቲ ተገናኝተናል። ዛሬ የምናየው ስለ አይኦቲ ምንነት እንዴት እንደሚሰራ እናያለን ማለት ነው። የመጀመሪያ ምንድነው ዋት ኢዝ አይኦቲ ነው። አይኦቲ ምንድነው ምንድነው? ዋት ኢዝ አይኦቲ? The Internet of Things or IoT is the network of physical objects or things embedded with electronics, software, sensors, and network connectivity, which enables those objects to be collect and exchange data. አይኦቲ ምንድነው ማለት የፊዚካል ኦብጀክቶች ኔትወርክ ነው ወይንም የነዛ ፊዚካል ኦብጀክቶች ግንኙነት ሲሆን ወይንም በሌላ አባባል ቲንግስ ወይንም ፊዚካል ኦብጀክቶች ሊሆን ይችላል በሶፍትዌር ሊሆን ይችላል በኤሌክትሮኒክስ በሴንሰር እና በኔትወርክ ኮኔክቲቪቲ ኢምቤድ ሲሆን ወይንም ከዛ ጋር ሲገናኙ ምን እንለዋለን አይኦቲ እንለዋለን። እና ይሄም አይኦቲ ምንድነው ወይንም እነዚህ ፊዚካል ኦብጀክቶች እርስ በርሳቸው ዳታን ኤክስቼንጅ ማድረግ ከቻሉ የተለያዩ ዳታዎችን ከተለያዩ ቦታዎች መሰብሰብ ከቻሉ ኢንተርኔት ኦፍ ቲንግስ ይባላል። ስለዚህ ባጭሩ ኢንተርኔት ኦፍ ቲንግስ የምንለው ኮሌክት የሆኑ ፊዚካል ኦብጀክቶች እነሱ ኔትወርክ ሲሆን እነዛም ኔትወርኮች ምንድነው ወይንም ፊዚካል ኦብጀክቶች በኢምቤድ የሆኑ ናቸው። በሶፍትዌር በሴንሰር በኤሌክትሮኒክስ ኢምቤድ ሆነው ኦብጀክቶቹ ራሳቸው በራሳቸው ያለምንም እንትን መረጃን መሰብሰብ ከቻሉና መረጃን ኤክስቼንጅ ማድረግ ከቻሉ አይኦቲ ወይንም ኢንተርኔት ኦፍ ቲንግስ እንለዋለን። ሁለተኛ ምንድነው አይኦቲ is a system of interrelated computing devices, mechanical and digital machines, objects, animals or people that are provided with unique identifiers and the ability to transfer data over a network without requiring human to human or human to computer interaction. ይህ አይኦቲ የምንለው ከብዙ ኮምፒውቲንግ ዲቫይስ ሊሆን ይችላል ከሜካኒካል እና ከዲጂታል ማሽን ጋር ምንድነው ኢንተርሌትድ የሆነ ሲስተም ሲሆን ይሄም ሲስተም ምንድነው በቀላሉ ኦብጀክቶች ሊሆን ይችላል አኒማሎችን ወይንም ፒፕሎች ምንድነው የመለየት አቅም ያለው ነው ወይንም ዩኒክ ፊቸር አለው አይደንቲፋይ የማድረግ እና ምንድነው ኢንተርኔትን በመጠቀም ወይንም ኔትወርክ እንትን በማለት ያለምንም ሁማን ቱ ሁማን ኦር ሁማን ቱ ኮምፒውተር ኢንተራክሽን ዳታዎችን ትራንስፈር ማድረግ የሚችል ሲስተም ነው አይኦቲ የምንለው። IoT is a network of devices that can sense, accumulate, transfer and transfer data over the internet without human intervention. ምንድነው የአይኦቲ ምንድነው እንዳልኳችሁ ምንድነው ያለምንም ሁማን ኢንተርቬንሽን ነው ፐርፎርም የሚያደርግ የተለያዩ ነገሮችን እና ምንድነው አይኦቲ ዲቫይሶች ምንድናቸው ራሳቸው በራሳቸው ምንድነው ሴንስ ማድረግ የሚችሉ የተለያዩ ነገሮችን ከኤንቫይሮንመንቱ ሴንስ ማድረግ የሚችሉ መረጃዎችን አኩሙሌት ማድረግ የሚችሉ እና የተለያዩ ዳታዎችን ትራንስፈር ማድረግ የሚችሉ ናቸው እነዚህ ሲስተም አይኦቲ የምንለው ማለት ነው። በቀጣይ ኮንሰፕቹዋል ፍሬምወርክ ተሰጥቷል። በአኮርዲንግ ቱ ዘ ቲዮኒ ኮንሰፕቹዋል ፍሬምወርክ ኢንተርኔት ኦፍ ቲንግስ ኤክስፕረስ ተደርጓል። ይሄ ምንድነው አይኦቲ የምንለው ሰርቪስ፣ ዳታ፣ ኔትወርክ፣ ሴንሰር የነዚህ ውህደት ምንድነው አይኦቲ እንደሚሰጠን ነው የሚያሳየው ወይንም ምንድነው አይኦቲ የምንለው የነዚህ ሁሉ ውጤት ነው የምንለው። ዘ ኢንተርኔት ኦፍ ቲንግስ ኮንሲስት ኦፍ ኤኒ ዲቫይስ ዊዝ አን on or off switch connected to the internet ranging from cell phone to build maintenance to the jet engine of an airplane. ምንድነው ኢንተርኔት ኦፍ ቲንግስ የምንለው የተለያዩ ዲቫይሶችን ይይዛል። እነዛ ዲቫይሶች ምንድናቸው ከስዊች ጋር ኮኔክትድ የሆኑ ሲሆን በኢንተርኔት አማካኝነት ምንድነው በቀላሉ በስልካችን መቆጣጠር እንደምንችል ነው የሚያሳየን። ያ ማለት ምንድነው ሩቅ ቦታ ልንሆን እንችላለን። ሩቅ ቦታ ሆነን የቤታችንን ነገር መቆጣጠር ከፈለግን ኢንተርኔትና ስልክን በመጠቀም በቀላሉ ማንኛውም ነገር ፐርፎርም እንዲያደርግልን ማዘዝ እንችላለን ወይንም ደግሞ ከዛ ሆነን መቆጣጠር እንደምንችል ነው የሚያሳየን። በቀጣይ የምናየው the internet of things has found its application in several areas such as ምንድነው የኢንተርኔት ኦፍ ቲንግስ በተለያዩ ኤሪያ ላይ የተለያዩ አፕሊኬሽኖች አሉት። ለምሳሌ በኮኔክትድ ኢንዱስትሪ፣ ስማርት ሲቲ፣ ስማርት ሆም፣ ስማርት ኢነርጂ፣ ኮኔክትድ ካር፣ ስማርት አግሪካልቸር፣ ኮኔክትድ ቢልዲንግ ኤንድ ካምፓስ፣ ሄልዝ ኬር፣ ሎጂስቲክስ ምንድነው የአይኦቲ በተለያዩ ቦታዎች ላይ የተለያዩ ጥቅሞች እንዳሉት ነው። በእነዚህ በተዘረዘሩት ውስጥ የራሱ የሆነ ድርሻ እንዳለው ነው የሚያሳየን እና አይኦቲ ዩቲላይዝስ ኤግዚስቲንግ ኤንድ ኢመርጂንግ ቴክኖሎጂ ፎር ሴንሲንግ ኔትወርኪንግ ኤንድ ሮቦቲክስ ምንድነው ለሴንሲንግ ሊሆን ይችላል ለኔትወርክ እና ለሮቦቲክስ የተለያዩ ቴክኖሎጂዎች ይጠቀማሉ። እነሱም ኤግዚስቲንግ እና ኢመርጂንግ የሆኑ ቴክኖሎጂዎችን በዚህ ለእነዚህ ምንድነው እንደሚጠቀሙ የሚያሳይ። ዳኛው አይኦቲ ኤክስፕሎይትስ recent advances in software, falling hardware prices and modern attitudes towards technology ምንድነው የአይኦቲ በቀላሉ ምንድነው የተለያዩ ነገሮችን አድቫንስ ያደርጋል። ለምሳሌ በሶፍትዌር ደረጃ ሶፍትዌሩ አድቫንስ እንዲሆን ያደርጋል። ሃርድዌር ፕራይሱ ፎል እንዲያደርግ ወይም እንዲቀንስ እና ሞር ወደ ቴክኖሎጂ እንድንሳብ ያደርጋል የአይኦቲ መኖሩ። ሌላኛው ሂስትሪ ኦፍ አይኦቲ ነው። የራሱ የሆነ ሂስትሪ ያለው አይኦቲ እና ምንድነው ስንጀምር ዘ ኢንተርኔት itself a significant component of
The IoT started out as a part of DARPA, Defense Advanced Research Project Agency in 1962 and evolved into ARPANET in 1969 ምንድነው ኢንተርኔት ምንለው አንዱ የአይኦቲ ሲግኒፊካንት የሆነ ኮምፖነንት ሲሆን ያ ማለት ምንድነው አይኦቲ በምንጠቀምበት ጊዜ ግዴታ ኢንተርኔት ያስፈልጋል። ያ ማለት የእሱ አንዱ ኮምፖነንት ነው እና ምንድነው ይህ አይኦቲ የተጀመረው ዳርፓ በሚባል ተቋም ሲሆን በ1962 ሲሆን የተጀመረው ወደ በ1969 ወደ አርፓኔት ኢቮልቭ እንዳደረገ ነው የሚነግረን። In the 1980s, commercial services providers began supporting public use of ARPANET, allowing it to evolve into our modern internet. ምንድነው በ1980ዎቹ ኮመርሻል ሰርቪሶች ምንድነው ምን ፕሮቫይድ አደረጉ? ይሄንን አርፓኔት የተባለውን ተቋም ወይንም የአይኦቲ ተቋም ምንድነው በቀላሉ ለህዝብ አገልግሎት እንዲውል አድርገው ነበር። ይሄም ምንድነው ወደ ሞደርን ኢንተርኔት ምንድነው ኢቮልቭ እንዲያደርግ ነው የሚያሳየን። ሌላኛው ግሎባል ፖዚሽኒንግ ሳተላይት ኦር ጂፒኤስ ቢካም ኤ ሪያሊቲ ኢን early 1993 with the Department of Defense providing a stable, highly functional system of 24 satellites ምንድነው ጂፒኤስ የሚባለው ነገር እናውቀዋለን እና ይሄ ግሎባል ፖዚሽን ሳተላይት የምንለው ምንድነው በቀላሉ ኦን የሆነ በ1993 ሲሆን ይሄኛውም በዲፓርትመንት ኦፍ ዲፌንስ ነው ፕሮቫይድ የተደረገ ይሄ የአይኦቲ ኤግዛምፕል ማለት ነው። እና ምንድነው ይሄ ጂፒኤስ ፐርፎርም ያደርግ የነበረ በ24 ሳተላይቶች ፉሊ ፋንክሽናል በመሆናቸው በቀላሉ ይህን ጂፒኤስ ኦን እንዲሆን አድርጓል በ1993 ማለት ነው። one additional and important component in developing a functional IoT was IPv6 remarkably intelligent decision to increase address spaces ምንድነው በተጨማሪም አንዱ የአይኦቲ ፋንክሽናል ዴቨሎፕ መሆኑ አንደኛው ኮምፖነንት IPv6 የምንለው ሲሆን ይሄኛው ምንድነው ዲሲሽኖችን ሜክ በማድረግ ምንድነው የተለያዩ አድሬስ ስፔሶችን ኢንክሪዝ የሚያደርግልን አንዱ የአይኦቲ ኮምፖነንት ነው ማለት ነው። በቀጣይ የምናየው የዚህ ሂስትሪው ሲቀጥል ምንድነው ዘ ኢንተርኔት ኦፍ ቲንግስ as a concept wasn't officially named until 1999 ምንድነው እስከ 1999 ድረስ ይሄ ኢንተርኔት ኦፍ ቲንግስ ኦፊሻሊ ኔም አልተሰጠውም ነበረ። one of the first example of an internet of things is from the early 1980s was a coca-cola ማሽን ምንድነው አንዱ ኤግዛምፕል የነበረ የመጀመሪያው የኢንተርኔት ኦፍ ቲንግስ በስር የሚገኘው ኤግዛምፕል የኮካ-ኮላ ማሽን ይሄም ኮካ-ኮላ በ1980ዎቹ የተሰራ ሲሆን የኮካ-ኮላ ማሽኑ ይሄም ኮካ-ኮላ ማሽን ምንድነው የመጠጦችን ወይንም የኮካ-ኮላው ምርት ስለነሱ አናሊቲክስ የሚሰራ ያ ማለት ምንድነው ስለመጠጡ የተለያዩ ዝርዝሮችን የሚያቀርብልን የነበረ ማሽኑ እና አንዱ የኢንተርኔት ኦፍ ቲንግስ ኤግዛምፕል ነው ማለት ነው። in 2013 the internet of things had evolved into a system using multiple technologies ranging from the internet to wireless communication and from micro electromechanical systems to embedded systems ምንድነው በ2013 ይሄ ኢንተርኔት ኦፍ ቲንግስ የተለያዩ መልቲፕል ቴክኖሎጂዎችን በመጠቀም ነው ኢቮልቭ አድርጓል ወይንም እድገቱን አሳይቷል። እሱም ከኢንተርኔት ወደ ዋየርለስ ኮሚኒኬሽን እና ከማይክሮ ኤሌክትሮሜካኒካል ሲስተም ወደ ኤምቤድድ ሲስተም እንዳደገ ነው የሚነግረን በ2013 ማለት ነው። ኬቪን አሽተን the executive director of Auto ID Labs at MIT was the first to describe the Internet of Things during his 1999 speeches ምንድነው ኬቪን አሽተን የሚባለው ነው እንዳልኳቸው እስከ 1999 ድረስ ኦፊሻል ኔም አልተሰጠውም ነበረ እና የሰጠው ሰውዬ ኢንተርኔት ኦፍ ቲንግስ የሚለውን ኦፊሻል ኔም የሰጠው ኬቪን አሽተን ሲሆን የኛም ኤክዚኪዩቲቭ ዳይሬክተር ነው እና ምንድነው በዚህ በ1999 ንግግሩ ላይ ነበር ይሄን ዲስክራይብ ለመጀመሪያ ጊዜ ያደረገው ማለት ነው። he stated that radio frequency identification was a prerequisite for Internet of Things. He concluded if all devices were tagged, computer could manage, track and inventory them. ምንድነው ስቴት ያደረገው ራዲዮ ፍሪኩዌንሲ አይደንቲፊኬሽን መኖር ምንድነው ልክ ለኢንተርኔት ኦፍ ቲንግስ ልክ እንደ ፕሪሪኩዌስት ነው። ያ ማለት ምንድነው ግዴታ ያስፈልጋል ኢንተርኔት ኦፍ ቲንግስ ኦን እንዲሆን ወይንም እንዲሰራ ማለት ነው። እና ምንድነው ኮንክሉድ ያደረገው ሁሉም ዲቫይሶች ታግድ ቢደረጉ ኮምፒውተር በቀላሉ ማኔጅ ትራክ እና ኢንቨንቶሪ ዘ ማድረግ እንደሚችል ነው የሚነግረን ማለት ነው። በቀጣይ የምናየው አድቫንቴጅ ኦፍ አይኦቲ ነው ወይንም የአይኦቲ ጥቅሞችን የምናየው የመጀመሪያ ኢምፕሩቭድ ከስተመር ኢንጌጅመንት ነው። የከስተመሩን ኢንጌጅመንት ኢምፕሩቭ የሚያደርግ ነው ወይንም ደግሞ ከአይኦቲ ጋር አይኦቲ መኖሩ ምንድነው በቀላሉ ከስተመሮች ከተለያዩ ነገሮች ጋር ምንድነው ኢንጌጅመንት እንዲኖራቸው የሚነግረን። current analytics suffer from blind spots and significant flaws in accuracy and as noted engagement remains passive ምንድነው በዳታ አናሊቲክስ ወይም በከረንት አናሊቲክስ ላይ የተለያዩ ብላይንድ ስፖቶች እና ኢንአኩሬሲ ሊኖሩ ይችላሉ እና ምንድነው ያ ኢንአኩሬሲ መኖሩ ሰዎች በቀላሉ ከዛ ከትኑ ጋር ምንድነው ኢንጌጅመንት ላይ ኖራቸው ይችላል
እና ምንድነው አይኦቲ በዚህ ዘርፍ ያደረገው አይኦቲ ኮምፕሊት ትራንስፈርስ ቱ ዘ አቺቭ ሪቸር ኤንድ ሞር ኢፌክቲቭ ኢንጌጅመንት ዊዝ ኦዲየንስ። የአይኦቲ መኖሩ በቀላሉ ከመረጃው ጋር ሞር ኢንጌጅመንት እንዲኖራቸው ኢፌክቲቭ ኢንጌጅመንት እንዲኖራቸው እና አቺቭ ሪቸር እንዲሆን አድርጎታል ማለት ነው። አይኦቲ መኖሩ በቀላሉ ከስተመሩ ኢምፕሩቭድ የሆነ ኢንጌጅመንት እንዲኖረው አድርጓል። ሁለተኛ ደግሞ ቴክኖሎጂካል ኦፕቲማይዜሽን። ይሄ ምንድነው ዘ ሴም ቴክኖሎጂ ኤንድ ዳታ ዊች ኢምፕሩቭ ዘ ከስተመር ኤክስፒሪየንስ ኦልሶ ኢምፕሩቭድ ዲቫይስስ ኤንድ ኤድ ኢን ሞር ፖተንት ኢምፕሩቭመንትስ ቱ ቴክኖሎጂ። ሌላኛው ቴክኖሎጂ ኦፕቲማይዜሽን አንዱ የአይኦቲ አድቫንቴጅ ይሄ ምንድነው አንላይት የሆኑ ቴክኖሎጂዎች እና ዳታዎች አሉ እና እነዛ ምንድነው ከከስተመር ኤክስፒሪየንሱ ጋር ኢምፕሩቭ እንዲያደርጉ ወይንም ደግሞ የዲቫይስ አጠቃቀማቸውን በቀላሉ ኢምፕሩቭ እንዲያደርጉ ረድቷቸዋል። ሌላኛው ቴክኖሎጂ ራሱን ምንድነው ኢምፕሩቭ እንዲሆን አድርጎታል ማለት ነው። በቀጣይ ምን ሪዲዩስ ዌስት ነው ያማት ምንድነው የማይፈለጉ ነገሮችን በቀላሉ ሪዲዩስ ያደርግልናል ይሄ አይኦቲ መኖሩ። መጨረሻ ኢንሃንስድ ዳታ ኮሌክሽን ምንድነው ፐርፌክትሊ የሆነ ዳታ ኮሌክሽን ያማት ምንድነው ከተለያዩ ቦታዎች ያለምንም እንትን የተለያዩ ዳታዎችን መሰብሰብ እንዲችል ረድቷል የተለያዩ ዲቫይሶች ማለት ነው። በቀጣይ ምንድነው አድቫንቴጅ እንዳለው ሁሉ ዲስአድቫንቴጅም አለው አይኦቲ። as the number of connected devices increase and more information is shared between devices, the potential that a hacker could steal confidential information also increases። ምንድነው ሌላኛው አንዱ አድቫንቴጅ እንዳልነው ምንድነው ይሄ አይኦቲ የተለያዩ ዲቫይሶች ኮኔክትድ የሆኑ ናቸው። ያ ማለት ምንድነው ቁጥሩ በጣም የጨመረ ነው ኮኔክትድ የሆኑ ዲቫይሶች እና ምንድነው በእነዛ ዲቫይሶች መካከል በጣም ብዙ የሆነ ኢንፎርሜሽን ይኖራል። ያ ኢንፎርሜሽን መኖሩና ዲቫይሶች መብዛታቸው በቀላሉ ሀከሮች የተለያዩ ኮንፊደንሻል የሆኑ ኢንፎርሜሽኖች ወይንም ሚስጥር የሆኑ መረጃዎችን በቀላሉ መስረቅ እንዲችሉ ወይንም ደግሞ መውሰድ እንዲችሉ አድርጓቸው ብዙ ዲቫይሶች መኖራቸው ማለት ይሄ አንዱ የዲስአድቫንቴጅ ኦፍ አይኦቲ ነው። ሌላኛው if there is a bug in the system it's likely that every connected device will be corrupted። ምንድነው ሲስተሙ ላይ በግ ካለ ወይንም ማልዌር ሊሆን ይችላል የተለያዩ ቫይረሶች ምናምን ካሉ በቀላሉ ያ ዲቫይስ በቀላሉ ምንድነው ፐርፎርም ማድረግ ስለማይችል ኮራፕትድ ይሆናል። ይህም አንዱ የአይኦቲ ዲስአድቫንቴጅ ነው። ቀጣይ ምናየው since there is no international standard of compatibility for IoT it is difficult for devices from different manufacturers to communicate with each other። ምንድነው ናሽናል ስታንዳርድ ባለመሆኑ አይኦቲ ስታንዳርድ የሆነ ኮምፓቲቢሊቲ ባለመኖሩ ምንድነው ዲቫይሶች በቀላሉ የተለያዩ ነገሮችን ማኒፋክቸር ለማድረግ እርስ በርሳቸው ኮሙኒኬት ለማድረግ ይከብዳቸዋል። ያ ማለት ምንድነው ግዴታ ምንድነው ኢንተርናሽናል የሆነ ስታንዳርድ መኖር አለበት አይኦቲ ማለት ነው። ቀጣይ ምንድነው ኢንተርፕራይዝስ may eventually have to deal with massive numbers maybe even millions of IoT devices and collecting and managing that is the data from all those devices will be challenging። ኢንተርፕራይዞች በጣም ብዙ ዲሎች አላቸው ከምን ጋር ዲሎች አላቸው ነምበር ኦፍ ከሆኑ አይኦቲ ዲቫይሶች ጋር የተለያዩ ዲሎች አላቸው እና ምንድነው የዲል መኖሩ በጣም ብዙ ከመሆናቸው የተነሳ ኮሌክት እና ማኔጅ ለማድረግ በጣም ቻሌንጂንግ የሆነ ነው ማለት ነው እነዚህ ዲቫይሶች በቀላሉ ፐርፎርም ለማድረግ። ይሄ አንዱ ዲስአድቫንቴጅ ነው ማለት ነው። በቀጣይ ቪዲዮ ቻሌንጅስ ኦፍ አይኦቲ የሚለውን እናያለን።